ነው። አሁን ያለንበት ቦታ ደግሞ የሴት የዛን ጊዜ የነበሩ ሴቶች የነበራቸው ከፍተኛ ቁርጠኝነት እንዲሁም ደግሞ ከፍተኛ ያላቸውን ትጋት ነው የሚያመለክተው። በአድዋ ድል ጊዜ ብዙ ጊዜ የማይነሳላቸው የተለያዩ ነገሮችን ካደረጉት ውስጥ ወይም ደግሞ ከአድዋ ድል ክፍሎች ውስጥ ሴቶች ይጠቀሳሉ። ለምን ስንል በዛን ጊዜ አገልግል በሚላክበት ጊዜ ሴቶች ናቸው ያንን ነገር የሚሰሩት። ከጦርነቱ በፊት የሚደረጉ የተለያዩ ዝግጅቶችን እነሱ ነበር ሲያደርጉ የነበረው። ስለዚህ በዛን ጊዜ የነበረው ይህ በጣም ከፍተኛ አስተዋጽኦ ነበረ ማለት ነው። እንዲሁም ደግሞ በድሉ ትላልቅ ድርሻ የያዙት አባቶቻችንም ስዕል በዚሁ መልኩ ቀርቦልና ያያለን። ይህ የአጼ ሚኒሊክ ምስል ነው። እንዲሁም ደግሞ ሌሎች በዛን ጊዜ ከፍተኛ አስተዋጽኦ የነበራቸው ፊታውራሪዎች እንዲሁም ደግሞ ደጃዝማቾች ይገኙበታል። እንደምትመለከቱት ስዕላቸው እንዲሁም ደግሞ ማብራሪያቸው እዚህ ጋር ተቀምጧል። ሄዳችሁ ብትጎበኙት የተለያዩ ነገሮችን እንዲሁም ደግሞ የተለያዩ ትምህርታዊ ነገሮችን ልትቀስሙበት ትችላላችሁ። ይሄ ደግሞ በዛን ጊዜ የቀሩ እንዲሁም ደግሞ በዛን ጊዜ የነበሩ ፎቶዎች እንዲሁም ለታሪኩ የቀረቡ ናቸው። እነዚህ ፎቶዎች የተለያየ ሰራዊቱ ፎቶዎች የሚያሳዩ ናቸው። ይህ ደግሞ አጼ ሚኒሊክ ከጃንደረባው ጋር የነበራቸው ስዕል የሚያሳይ ነው። ይህ ደግሞ በወታደሮች መካከል ሲደረግ የነበረው አለባበስ የሚያሳይ አንድ ትውፊታዊ የሆነ ባህላችን ነው። ይህ አልባስም የሚገኙ በዚሁ ሙዚየም ሲሆን ወታደሮች ያን ጊዜ የሚለብሳቸው የአልባሳት አይነቶች ናቸው። እነዚህንም እንደሚከተለው ይቀርባሉ። ከዚህ በኋላ የሚጠቅመው ነገር ያን ያህል ባይኖርም ግን ይህ የአድዋ ቪክቶሪ ወይም ደግሞ የአድዋ ድል አፍሪካ ህብረት ወይም ደግሞ አፍሪካ ዩኒየን ያለውን አስተዋጽኦ ነው። በዚህ ምክንያት ቅድም እንደነገርኳችሁ የነጻነት አርማ ተብላ ኢትዮጵያ በአፍሪካ ህብረት ውስጥ የምትመሰልናት። ይህንንም ስንመለከት የተለያዩ ነጻነት ያስጠበቁ ሀገራት ውስጥ ሁለት ብቻ ናቸው። እነሱም ላይቤሪያ እና ኢትዮጵያ ናቸው። ኢትዮጵያም ከነዚህ መካከል አንዷ በመሆኗ ነው። ግን ሌሎቹ ሀገራት በሙሉ የአፍሪካ ሀገራት ማለትም በቀኝ ግዛት የተገዙ በመሆናቸው ነው ይህ ሊሆን የቻለው። አሁን በምስሉ ላይ የምትመለከቷቸው ፎቶዎች ደግሞ በዛን ጊዜ አፍሪካ ዩኒየን ማለትም የአፍሪካ ህብረት በሚመሰረትበት ጊዜ የነበሩ ፕሬዝዳንቶች የተለያዩ ሀገራት ፕሬዝዳንቶች ናቸው። ይህንንም ያሰቡት የዚሁ የኢትዮጵያው መሪ የነበሩት አጼ ኃይለ ሥላሴ ነበሩ። ለማንኛውም አቤል ቢጂ ቲዩብን ላይክ፣ ሼር፣ ሰብስክራይብ እንዲሁም ደግሞ ኮሜንት ያስቀምጣችሁልን ስማያንቺ ትንሽ ረፍት እነዚህ ደግሞ ያው
በዛን ጊዜ ከነበሩ ጋሻዎች መካከል አንዱ ነው። ይህ እንደምታውቁት አልጠራጠርም የታዋቂ ሆነው የአድዋ ድል አርማ ራሱ ያለው ጋሻ ነው። እንዲሁም ደግሞ ሌሎች በአይነታቸው የተለያዩ ሆነ በመጠናቸው ሆነ በቅርጻቸው እንዲሁም ደግሞ በቀለማቸው የሚያምሩ ጋሻዎች ናቸው። አሁን እንግዲህ ከጉብኝታችን በዚሁ በመጠለያው ስር ካሉት ወደ መጨረሻው ክፍል እየሄድን እንገኛለን። ከዛ በኋላ በውጭም በኩል የማስጎበኛችሁ ነገር አለን። አብራችሁን ቆዩ። እንደገና እኮ ነው አሁን ደግሞ የምትመለከቷት ቅድም መጀመሪያ ላይ በመግቢያው ላይ እንዳያችሁት ከሆነ ፀሐይ የምትባለው አውሮፕላን ናት። ይህች አውሮፕላን በአፄ ኃይለ ሥላሴ ዘመን የተሰራች እንዲሁም ደግሞ በአፄ ኃይለ ሥላሴ የተሰየመች ናት። ስለዚህ አሁን እንግዲህ እንደምትመለከቱት ጭን ያለ ነው የአባቶቻችን ስዕልን በዛ በኩል እንደምትመለከቱት ነው። አሁን ምን ሄደው በአዲስ አበባ መነሻ አሁን የሚያገለግለው ቦታ ላይ ነው። ይህ የአዲስ አበባ መነሻ ወይም ደግሞ ከአዲስ አበባ 80 ኪሎ ሜትር ራቅ ብሎ በሚባልበት ጊዜ መነሻ የሚደረገው ከዚህ ቦታ ነው። ከዚሁ ከአድዋ ሙዚየም ቦታ ነው። ይህ የመጀመሪያው መነሻ ቦታ ነው። ያ ማለት 00 ይሄንን ቦታ እንደምትመለከቱት ያስቃኛቸዋል። እነዚህ ደግሞ በዛን ጊዜ ከነበሩ ከፍተኛ አስተዋጽኦ እንዲሁም ደግሞ ጉልህ አስተዋጽኦ ከነበራቸው ፊታውራሪዎች እንዲሁም ደግሞ ደጃዝማቾች እዚህ በሐውልት እንዲሁም ደግሞ ነገረ ስራቸው ወይም ደግሞ መዝገባቸው ተቀምጦ እዚህ ይገኛል። ለማንኛውም ኮሜንት ካላችሁ ኮሜንቴን አስቀምጡልኝ። እንዲሁም ደግሞ ላይክ፣ ሼር፣ ሰብስክራይብ የሚለውን መጫን እንዳትረሱ። የምንገኘው በአፄ ምኒልክና እቴጌ ጣይቱ ሐውልት ፊት ለፊት ነው። በዚህ ሐውልት ፊት ለፊት ደግሞ እንደምትመለከቱት አይነት ፏፏቴ ይገኛል። የፏፏቴው ሚስጥር ደግሞ በዛን ጊዜ ጣሊያን የውሃ ምንጭ የሆነው ቦታ ነበረ። ያን ቦታ ደግሞ ለነሱ የውሃ ምንጫቸው እንዲሁም ደግሞ የተለያዩ ነገሮችን ለማድረግ ይጠቀሙበት ነበረ። ስለዚህ ጣሊያኖችም በውሃ ጥም ከዛ ቦታ እንዲሄዱ ብላ እቴጌ ጣይቱ ያስተላለፈችው ትዕዛዝ ነበር። ይሄ ታሪካዊ ነገርም ያደረጉበት ነበር።